የዋህነቴን ታውቃላችሁ የዋህነቴን ምስኪንነቴን ታውቁታላችሁ የዓለም የሚያውቀው ነው ከዛ አልጋሪ ትኝት አልኩለ ከዛ በኋላ ምን ነው ቀጭን ኮንሽ በልብስ አይታይም ቅጥነትሽ ልብስሽን ውልቅልቅ አድርገሽ እስኪ ውፍረትና ቅጥነትሽ ምን ያህል መወፈር እንዳለብሽ ልያለኝ እኔም የዋህ ነኝ ጋይስ ደግ ነኝ ለኪ ይሄ በቃ ካስተዳደግ ይሄ በቃ ክፋትን አልተማርኩኝም ታውቃላችሁ በቃ ቤተሰቦቼም ተከታዮች ደግ ናቸው ከዛ እሺ አልኩኝና ውልቅልቅ አልኩኝ አሃየውኝ ወያለ ስማን ወላድ በቃ ይሄ እንዴት ነው አስፍስፍ የሚሉ ሰዎች ወላዶች እናቶች አሉ እንደዛ አስፍስፍ ያለ ያለው አለ እሺ እንግዲህ ያይ ጉባለ ማለት ነው ይበላልኩኝ እኔም ይበል ጋይስ ይበል ጉብ ይበላልኩኝ ወይ ዘንድሮ አምላኬ ጉብ ይበላልኩኝ ጉባ እንደው ጎላ ጉባ ነው ቂጥ ብሎ ተቀመጠ ከዛ እስኪውን አልኩኝ ከዛ የሆነ ይግባል እሺ እኔም ደግረኝ እሺ ገባ ከዛ በምን ቀስበት እንደሆነ አላውቅም በአራት ወር ውስጥ ወፍራልኩኝ ከዛ አሁን በቃ ሁላችሁ ደግና የዋሆናችሁ ሰው ሚላችሁን በተለይ እነዚህ ቧንቧ የሚሰሩ ኤሌክትሪክ የሚሰሩ ጋዜጣ የሚወረውሩ ምናምን ሰዎች አሉ አይደል ቤት እንምጣና እናወፍራችሁ ሲላችሁ እምቢ አትበሉ ደጉኑ ተወፍራላችሁ እሺ ስጡ አለዩ ሙፍራት አይቶ ፍሬም ጡቴ ጡት ማጃለበስ ለዛ ነው የወረደው ወፍሬ ነው አንዱ ደወለ እኔም ሲጀመር ደውልም አላውቅም ደውልም ነው ካሻፕሽላከ ላኪያለኝ እኔ ምን እግዚአብሔር ጣልቶት አላውቅም ካሻፕሽላከ በፍጹም አልኩት ኔቨር ኤቨር ነው ያልኩት እኔ ቤት ተባለ በፍጹም አልኩት ከዛ በኋላማ ካሻፕኝ ስልክ እግዚአብሔር ያሳያችሁ የእግዚአብሔር ስራ በጣም እኮ በቃ ክርስቶስ የሚያደርግልኝ ይመጣ ላከ ማለት ነው በኢየሱስ ክርስቶስ የሚያልኩት በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ $10 ዘጭሉ ላይቭ እንትን ይለ ምንድነው ይሄ ላይቭ ቁስ ከባድ ነው ይሄው እግዚአብሔር መቼስ መሐሪ ነው ብንዋሽው ላይ ይመራል ግን $10 ዘጭ አርጎ ገባል ከዛሬ 2 ቀን በፊት ማለት ነው ምንድነው ምን አልሞት ምንድነው እርዳታ ጠየቁ ምን መጣ ብለው መልካም ሴት ነው በኢየሱስ ስም በቃ በኢየሱስ ሁሌም ካፌ ኢየሱስ አይጠፋ በኢየሱስ ስም የድንግል ማርያም ልጅ እመቤቴ ጨመርኩበት ከዛ አድንግጭ ምናምን ሲያንስሽ ነው ብሩም አሁን አምስት ቢያርግልኝ ደስ ይለኝ ነበር እግዚአብሔር ቀስ ብዬ ቦታስ አታስወሩኝ እኔ እንደው የማህበረሰብ እግዚአብሔርን ሴትዮዋ ጸጉሬን ዛሬ አትሰራኝ በቃ እንደዚህ እያስወራችሁ ነው ዶክተር አይቻልም ወፍረሻል ብዙ እንቅስቃሴ አታርጊ አትዝለይ ብሎኛል እናንተን አልሰማም ዶክተሬን ነው የምሰማው ዶክተር ብዙ እንቅስቃሴ አታድርጊ ለሰውነትሽ ጥሩ አይደለም ሰውነትሽ ይከብደዋል ብሎ ነግሮኛል ከዚህ በላይ እንዴት በግልጽ አማርኛ ልንገራችሁ እንዴ ይግባችሁ እንጂ እናንተ ደግሞ ገብቷችኋል ፍቅሮቼ ደከመኝ እኮ ስንት ነገር ብልቦዴ ደስ ይለኛል ፍቅር ያለ ፈልገው ይሆናል እንዴ ዛሬ ዝለይ ብለው ማለት ነው ከእንትን በኋላ ጀስት ሃቭ የምትባል ሰውዬ ጤና ያጠራጥረኛል እስኪ እኔ አባት ሚውት ላድርግ ሰላም ለዋልበት ስሙኝ በኋላ አሜን ነገር ፈልገው እኮ ነው አይሆንም እንዴ አይሆንም በዚህ ከቀጠለ ነው የሚል ይሆናል አይሆንም ጋይ አይሆንም መሆን ስለሌለበት ነው እንዴ ማይሆነው ገብቶ አረ ምንም አይገባችሁም እናንተ አሁንም ብጨፍር ደስ ይላችኋል ኩላልቴ ልታፈነዱት ካልሆነ በስተቀር ምን ነው እንጂ እየተሳሰብን አትጨክኑ እንጂ የዶክተር መስማት አለብን ዶክተሮች ብዙ ጊዜ ይናገራሉ ራሳችሁን ጠብቁ ይላል መስማት አለብን አንዲቷ ተመልከቷ ጋይስ አፋርኛ ስለማትወጂ ነው ማጨፍሪ